ሳውዲ አረቢያ ላይ ጠፍታችሁ ለምትሰሩ እህቶች ነው ማወቅ ያለባችሁ ነገር ስላልና እናንተን ይጠቅማል ብዬ ስላሰብኩ ነው። አብራችሁን እስከ መጨረሻው ድረስ ይጠቅማችኋል ብዬ አስባለሁ። ምናልባት ይሄ መረጃ የሚያስፈልጋችሁ ልጆች ካላችሁ ብዬ አስቤ ነው። እኔ ግን ጠፍቼ ነው የምሰራው። ተጠፋሁም ትንሽ ቆየት ብያለሁ እና ፓስፖርት የለኝም። ፓስፖርቴን ትቼ ነበረ የጠፋሁት። መታወቂያ ነበረኝ፣ አዲስ አበባ መታወቂያ ኖሮኝ፣ ግን መታወቂያው ግን ምንም ነገር አልሰራልኝም ማለት ነው። ምክንያቱም ፓስፖርቱ ግዴታ አስፈላጊ ነው። የጠፋባችሁ አስፈላጊ ነው። መታወቂያ ብቻ ቢኖር ምንም ጥቅም የለውም ይመስለኛል እኔ ግን። እና ምን ልላችሁ ፈልጌ ነው፣ ፓስፖርት ግዴታ ኮፒው ሊኖራችሁ ይገባል ጠፍታችሁ የምትሰሩ። ምክንያቱም መታወቂያ ራሱ እየተቀበሉ አይደለም። ፓስፖርቱ ኮፒው ያስፈልጋል ግዴታ ማለት ነው። ወረቀት አጽፋችሁ እንኳን ለመሄድ ኮፒው ያስፈልጋል። ስለዚህ ለመጥፋት ያሰባችሁ ወይም ደግሞ የጠፍታችሁ ያላችሁ ልጆች ፎቶ ካላችሁ ፎቶውን አስቀምጡ። እኔ ሄጄ ነበረ ኤምባሲ ሄጄ፣ እንደውም እኔ መታወቂያ ያገለግለኛል ብዬ ነበር ያሰቡት፣ ግን እንደዛ ሆኖ መታወቂያው ምንም አላገለገለኝም። ፓስፖርት ካለ ኮፒውን አምጪ ነው የተባልኩት። መታወቂያ አዲስ አበባ መታወቂያ ነው የሰጠኋቸው፣ ግን እሱን አልቀበልም ብለው ከዛን ፓስፖርት ኮፒው ካለ ምናምን ብለው ጠየቁኝ። ከዛን ደግሞ እንዳጋጣሚ ነበረ ፎቶ ያነሳሁት። ከዛን እሱን ሰጠኋቸው፣ በዛ ተጠቀምኩ ማለት ነው። በዛን ይሆንልኝ። ልጆች አብሮኝ የነበሩ መታወቂያ ነበር ያዙት፣ ፓስፖርት ኮፒው የላቸውም ነበረ። ፎቶ ምናምን የላቸው ነበረ፣ አጥፍተውት ነበረ። እና እንደ አዲስ አሰርተሽ ነይ ይሄ አይሰራም ነው ያሉት፣ መታወቂያውን ማለት ነው። እንግዲህ ፓስፖርት የሚመጣው መታወቂያ ተወጥቶ ከዛም በኋላ አይደል እንዴ ፓስፖርት የምናወጣው። እና ግን ጠፍታችሁ የምትሰሩ ፓስፖርት ግዴታ አስፈላጊ ነው ሀገር ለመግባት። ቢያንስ እንኳን ለመጻፊያ ኮፒው እና ደግሞ ወይም ፎቶ ያስፈልጋል። እንግዲህ ወደን አይደለም የምንጠፋው፣ ያው አልመች ብሎ ነው ያለውን። እኔም ችግሩን አውቀዋለሁ። ወይም ደግሞ 2 ዓመት ኮንትራት ሰርታችሁ እነሱ ላይፈልጉ ይችላሉ። የዛን ጊዜ ደግሞ እናንተ ልትፈልጉ ትችላላችሁ። ያሰባችሁት ላይሳካ ይችላል። የዛን ጊዜ ደግሞ ሀገር መግባት አትፈልጉም። ምክንያቱም ያሰባችሁ ካልተሳካ ባዶ እጃችሁን ምንም አታደርጉም። እኔም ሀሳቡ እንደዛ ስለነበረ ጨርሼ ላጎቴ ነው መሄድ የፈለኩት ኮንትራት ጨርሼ፣ ግን እንዳጋጣሚ ሆኖ በቃ አልሆነም። እግዚአብሔር ፈቅዶ መንገዱ ተስተካከልልኝና ከዛ ልወጣ ቻልኩ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ለመውጣት ካሰባችሁ ፎቶ አንስታችሁ ወይም ደግሞ ኮፒ አድርጋችሁ ወይም ደግሞ ለምታውቁት ቤተሰብ ጓደኛ ፎቶ አንስታችሁ ላኩላቸው። ምክንያቱም ሀገር ስትገቡ ያ ነገር የሚያገለግላችሁ ስለሆነ ለዛ ነው። እና በዛ መሰረት ወረቀት አጽፋችሁ መሄድ ትችላላችሁ። እኔም እንግዲህ አጽፌ ጨርሻለሁ። ቀጠሮ ሰጥተውኛል፣ በቀጠሮ እሄዳለሁ። እና ያለውን መረጃ ደግሞ ወደፊት ያለውን ፕሮሰስ ወደፊት፣ አሁን ላይ ገና ወረቀት መጻፍ ላይ ስለሆንኩ ወደፊት ደግሞ ያለውን ነገር ቪዲዮ ሰራላችኋለሁ። እና የከፈልኩት ደግሞ 450 ነው ክፍያው ለማጻፊያ ማለት ነው። እና እንደዛ አድርጋችሁ ወደ ሀገር መግባት ትችላላችሁ። መጥፋትም ደግሞ ጥሩ ነው እያልኩ እያበረታታሁ አይደለም፣ ግን እንደነገርኳችሁ ግዴታ ሲሆንብን ለዛ ነው የምንጠፋው እንጂ ፈልገን ወይም ደግሞ ሱስ ሆኖ አይደለም። ለዛ ነው። እና ተተመቻቸው ቤቱ ግድ የሰው ቤት ይመቻል ብዬ አላስብም። የሰው ቤት አይመችም። እንኳን የሰው ቤት አይደለም የቤተሰብ ቤት ራሱ አይመችም፣ የራስ ቤት እንጂ የሚመቸው። ይሄ ደግሞ ለእናንተ አልነግራችሁም ታውቃላችሁ። እና ያው ጊዜን ለማሻሻል ወይንም ጊዜን ለማሸነፍ ተቻችሎ መኖር ካልተቻለ ደግሞ ታቅማችሁ በላይ ከሆነ መውጣቱ አስፈላጊ ነው። እኔ ተጨናንቄ ምናምን እንደዛ ብዙም እንትን አይደለሁም። እና እንደዛ አድርጋችሁ ማድረግ ትችላላችኋለሁ። ውድ ቤተሰቦቼ ለቻናሌ እንግዲህ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። መጥፋት ጥሩ ነው እያልኩ አይደለም፣ ግን ግዴታ ከሆነብን ግን መውጣት አስፈላጊ ነው።
ምክንያቱም አንድ ላይ ሆኖ ተናንቆና ደግሞ ጭቅጭቅ ሁሌ ሲፈጠር ደግሞ ወደ ሌላ ስለሚሄድ ስለዚህ ይሄም ጥሩ አይደለም ማለት ነው። እናንተም ሊጎዳችሁ ይችላል። ስለዚህ ብዙ ሰዎች የምንጠፋው ያለ ምክንያት አይደለም። ምክንያት አለን። እያንዳንዱ መስማማት፣ ስራ ብዛት፣ ብዙ ነገር አለ። ከዛን ደግሞ ኮንትራታቸውን ጨርሰው ደግሞ ወደ ሀገር ለመሄድ ሰዎቹ ሲፈልጉ እሷ ደግሞ ያሰበችው ነገር አልሳካ ሲላት በቃ ብዙ ነገር አለ። ሰው መቼም የሚመጣው ስደት የምንመጣው የሆነ ነገር ፈልገን ነው አይደለም እንዴ? ለውጥ ፈልገን ነው። ስለዚህ አረብ ሀገር ስንመጣ ምንም ለውጥ ከሌለ ባዶ እጃችን ደግሞ መሄድ አንፈልግም። ሄደንም ደግሞ ሀገራችን ላይ ያለውን እያንዳንዱ ነገር እናንተ ታውቃላችሁ። እኔ እንደዚህ ነው እንደዛ ነው ብዬ አልዘረዝርላችሁም። ስለዚህ ሄደንም ደግሞ ባዶ እጃችንን ምንም አንሰራም። ተመልሰን እዛው ስደት ስለሆነ ወይን ጠፍቶ መስራት ነው ወይም ደግሞ እዛው ያለንበት ቦታ ላይ ሆነን ሰርተን መለወጥ ነው። በቃ ከሁለቱ ነው እና እንደዚህ ልላችሁ ፈልጌ ነው። አስፈላጊ ካልሆነ ባትጠፉ ጥሩ ነው። ግን ግዴታ ከሆነባችሁ ግን መጥፋቱ ያለ ነው። ምክንያቱም ምንም ልታደርጉ አትችሉ። ባዶ እጃችሁ መቼም ሀገር አትገቡም አይደለም እንዴ? እና እንደዛ ነው እላችኋለሁ ውድ ቤተሰቦች። እና አይዟችሁ እንደነገርኳችሁ ፓስፖርታችሁን ለቤተሰቦቻችሁ ወይም ደግሞ በስልካችሁ ያዙ። ከዛም በኋላ ምንም ችግር የለውም። በዛ ወረቀት አጽፋችሁ መግባት ትችላላችሁ። እና ኮንትራት ሆነን ስንሰራ ብዙ ልዩነት አላቸው። ጠፍታችሁ ስትሰሩ የቤት ኪራይ አለ፣ ምግብ፣ ልብስ ከራሳችሁ ነው፣ ሳሙና፣ እያንዳንዱ ነገር ከራሳችሁ ነው። ኮንትራት ሆናችሁ ግን ትሰሩ ግን እያንዳንዱ ነገር ጥሩ ጥሩ ሰዎች ከሆኑ ግን ልብስም፣ ሳሙና፣ እያንዳንዱ ነገር ከራሳቸው ይገዛሉ፣ ከራሳቸው ማለት ነው። ግን ዝም ብለው ግን ተሆኑ ሳሙናና ሻምፖ ብቻ ነው የሚገዙት። ይህም ግዴታ ስለሆነባቸው ማለት ነው። እና ጠፍታችሁ ስትሰሩ ግን ደህና ቤት ከገጠማችሁ፣ ጥሩ ቤት ከገጠማችሁ አንድ ቦታ ላይ ሰርታችሁ ራሳችሁንም ሆነ ቤተሰቦቻችሁ መለወጥ ትችላላችሁ። አንድ ቦታ የምትሰሩ ከሆነ ግን ቤት የምትቀያይሩ ከሆነ እና ደግሞ እንደዛ መች ሲል ስራ ፈቶ መቀመጥ አለ። የዛዛን ጊዜ ግን ለእናንተም ጥሩ አይደለም፣ ላይኖራችሁም ለውጥም አይመጣም። አመቱም ወራቱም እየሄደ እናንተ ትጎዳላችሁ። እና በዛው በራቱ ሰርታችሁ ወደ ሀገር ከገባችሁ በዛችሁ ምናልባት ተንቀሳቀሳችሁ የምትሰሩ ከሆነ ጥሩ ነው ባይ ነኝ። እና ለዛሬ እንግዲህ ያስኮላችሁ መረጃ ይሄን ይመስላል። ቀጣይ ደግሞ ያለውን ፕሮሰስ ምናምን እሰራላችኋለሁ ውድ ቤተሰቦቼ። ለቻናሌ እንግዲህ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ወዳችሁ ፍቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ እኔም